እችን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣ እንድታቂ። እለቱ እሁድ ነበር፣ ዕለተ ሰንበት። እኔና ጓደኛ አቤል ሰንበትን ጠብቀንም ቢሆን የማምላክን ደጅ መርገጥ የሰርክ ምግባራችን። ለወትሮ ቤተክርስቲያንን መርገጥ አይሳካልንም። ሰንበት ሲሆን ግን ተራራ ቁልቁለት እንኳን የሚያግደን አይነት ሰዎች አይደለንም። ቤተክርስቲያንን እንረግጣለን። ታዲያ በዚህ ዕለተ ሰንበት ነበር ምሳችን አድርሰን ስንመለስ የተበሳጩ እናትና የአንድ ወጣት ልጅ ጸብ ቀልባችንን ጎትቶ ከመንገድ ዳር ያቆመ። እግዚአብሔር ምስክሬ ነው። እችን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣ እንድታቂ። እማዬ ቆይ ለምን አይገባሽም? በጣም ነው እኮ ማፈቅራት። አረ እንደው ጉዴን ስሙልኝ። ጭራሽ ብለህ ደግሞ ሙስሊም አፈቀርኩ ብለህ ትለኛለህ? ቆይ እማዬ ማፍቀር ኃጢአት ነው እንዴ? ደሞስ ሙስሊም ብትሆን ችግሩ ምንድን ነው? የሆነ ሀዚማን አስነክታ ነው እንጂ ሃይማኖተኛ ልጄማ እንደዚህ ብለህ አትለኝም ነበር። ሙስሊማን አፈቀርኩ ትለኝ ነበር። ይሁንልሽ እማዬ አልገባሽም። አሁን የንስሐ አባትን ጠርቼ ጸበል አስጠምቅሃለሁ እንጂ ለሀገር መሳለቂያ አታደርገኝም። ናግባ አሁን ብላ ወደ ቤት ጎትታ እያስገባችሁ ድንገት ተመለከተችንና ምን ተገትራችሁ ታፈጣላችሁ እንዴ ብላ በኃይል በሩን ከርሽማው አገኘች። ያጋጠመን ነገር አጃይብ ሆኖ ግርምት ቢያጭርብን ዝም ብለን ትንሽ ከተጓዝን በኋላ ታውቃለህ፣ በዚህ ሰዓት እንደዚህ የምታስብ አምባገነን ትኖርሽ ፍጹም አስቤ አላውቅም ነበር። እንዴት በጨፈን ሙስሊም አፈቅር ተብሎ ልጅ ይካዳል? እኔ ግን የታየኝ እናትየው ልክነት ነው። ማለት አንድ ክርስቲያን ሙስሊም ማፍቀር የለበትም እያልክ ነው? አዎ አግባብ አይደለም እኮ። ለምን? ሃይማኖታቸው ስለሚለያይ፣ ያደጉበት ስርዓትና አምልኮ ስለማይፈቅድ። ምን አለበትሽ? ምን ችግር አለው? ከተፈቃቀሩ ተሻሽለው መኖር አይችሉም? ምን ሆነሃል? አንድ ቤት ውስጥ ሁለት አይነት አምልኮና ስርዓት መኖር የለበትም። እንግዲህ አፍቅሯታል። እንግዲህ ፍቅር ደግሞ ብሔር፣ ዘር፣ ቀለም ሲመርጥ አላየም። የፈለገ ነገር ቢሆን አንድ ቤተ ክርስቲያን ውስጥ ያደገ ሃይማኖተኛ ልጅ ካልጠፋች ኦርቶዶክስ ሴት ሙስሊም ካላገባው ብሎ የሙጥኝ ማለቱ የጤና አይደለም። ምን ሆነሃል? ፍቅር እኮ ምኞትን መከተል አይደለም እና ከልብ የሚወጣ ጠንካራ ስሜት እንጂ። ብቻ የፈሩት ይደርሳል፣ የናቁት ይወርሳል ሲባል ሰምቻለሁ። እኔው ለኔ መሆኑ ነው። እኔ እንደዛ አላልኩም። ብቻ እዩ ፈጣሪ ፍቅር ይዞ ያሳይ። ምን ሆነሃል? ሰው እኮ ነኝ፣ ልብ አለኝ፣ ማፍቀር አይቀርም። ግን እንዳትጨነቅ፣ ሙስሊም አይሆኑ። በቃሽ፣ ተደውልልኝ። እደውልልሃለሁ። እሺ። ዳግም ለመገናኘት ቻው ተባብለን ተለያየን። እኔም ወደ ቤቴ ከመግባቴ በፊት ዳቦና ምሪንዳ ገዝቶ የመግባት የሰርክ ልምድ አለኝ። ትንሽ አቤልን አበስጭቸዋለሁ። በሱ ተገርሜ የሰርክ ልማዴን ዳግም ለማድረስ ወደ ደንበኛ አብዲ ሱቅ ጎራ አልኩ። አብዲ ወይዬ አብዲ፣ ለምን ልታዘዝ? ከአቤል ጋር የተከራከርኩበት ጉዳይ ውሎ ሳያድር ከፊት ለፊት አንድ ትልቅ ፈተና ተጋረጠ። ወይዬ አብዲ፣ ለምን ልታዘዝ? ከጓደኛዬ አቤል ጋር ያወራንበት ነገር ውሎ ሳያድር ከፊት ለፊት አንድ የውበት ማዕበል እንደ ፈተና ሆኖ ተጋረጠብኝ። በሰላም ነው? ምኑ? ፍዛዜው ነው። ፍዛዜው ማለት እንዴ? የጮት መጋኛ እንዳገኘው እብድ ፍዝዝ ስትል ነው። አዲስ ስለሆንሽብኝ ነው። አብዲ የለም እንዴ? አብዲ የለም፣ እኔ ግን አለው። ምን ልታዘዝ? ምሪንዳና ዳቦ ስጪኝ። ምን ያህል ልስጦት? ክብርነቷ አክብሮቱ ይቆየኝና 4 ዳቦና ትልቁን ምሪንዳ ስጪኝ። ለቤተ ክርስቲያን ያስተማረችውን አክብሮትማ አትስጡኝ አይባልም። ለቤተ ክርስቲያኑ ከኔ በላይ አትቀርቢ። አሁን አሽሙሩን ትተሽ ጠየቁሽን ስጪኝ። ይቅርታ፣ ዳቦ የለም። ምሪንዳውን ግን ላምጣለክ። ይሄ ስንት ነው? ከቤተ ክርስቲያን አይደል የምትመጣው? በረከቱ ለኔ ድረስብኝ፣ እኔ እከፍላለሁ። አስፈላጊ አይደለም። ሲጋበዙም ቢማለት ደንብ ባይሆንም እሷ ፊት ምናቅ ስላልፈልኩ ከኪሴ 200 ብር አውጥቼ ሰጠኋትና ብሬንዴን ይዤ ሄድኩ። እንግዳ እኮ ነኝ፣ ቢያንስ አንተዋወቅ። መተዋወቃችን አስፈላጊ ነገር ነው። አሁን እንግዳ መቀበል ባህላችን አይደል እንዴ? እሺ ተዋውቀንስ ሀገር ታስጎበኘኛለህ። ንግግሯና የዋህነቷ ገርሞኝ ትክ ብዬ ያስጀምር። ደግሞ ወላሂ ታስታውቃለህ። አፍ እንጂ ልብ ሆና። እሱን እንዴት አወቅሽ? ስሜት ከፊት እንጂ ከልብ አይታይማ። ኢዩኤል እባላለሁ። አይሻ ተዋው። በቃ ተይኝና ከኔ ስሜት በላይ የሚያስጨንቅሽ ክብርሽ ነው። ባጠባሁት ተውቼ ልጄ ወጥቼ እኮ አይደለም፣ አትፍረድብኝ። አልፈርድብሽም። ልጅሽ ተብዬ ከማሸማቀቅሽ እኔም የሚሞት ልኖር። ተይ። እኔ ሰዎች ጭቅጭቃቸውን መቼ ነው የሚያቆሙት? በእናትህ ሳትናገር የውር ድንበር እየተጓዘ እናቱን እንኳን መስማት ፍቅር አይደለም። ድንቅኝ ፍቅር ልጆቼ ልጄና ምን ገጠሙት? እናቴ ይኸው ያላባት አፈር ድሜ ግጬ ለፍቻ ያሳደግኩት ልጅ እኮ ሊኮበልልብኝ ነው። ከእናትነት ክብርሽን አስበልጠሽ የገፋሽኝ አንቺ ነሽ። ተይም በቃ እኔም ህይወቴን ልኖርበት። እናትን ማስከበር ሲገባ አንገትሽን ካልደፋሽ ብለህ ሙግት ትገጥማታለህ። ልቤ ሙግት ቢያታይ
ሰማኛለህ? እናትን ለመግፋት ተወዳዳሪ ምክንያት ያለ አይመስለኝም። ፍርዱን ተወዋ። እናቴን ነገ ቁጭ ብላችሁ ተወያዩበት አይሻልም? ይኸው ፍቅር አውሮትን ይመስል ይሰማኝ። ፍቅርን በፍቅር እንጂ በጸብ ተለጎም አይጠመዘዝም። ስለዚህ ጸቡን ተውትና እንደና ቁጭ ብላ ያዋሩት። አቤል ጤነኛ አይደለም እንዴ? ይልቅ እናቴ ያስጠምቁትና ከያዘው ጋኔ ሊገላግል። አንተ ልጅ ጤነኛ ነህ? ልጄ ሁሉም ነገር ይቅርብኝና ተመለስ። እንዳሻ ሁን በቃ። እንዳሻ አንቺ ምራቅ አልፈልግም፣ ግን በቃ የልብህ ህመም ቁስል አትሁኝ። አልሆነብህም ልጄ። ከክብሬ ያንተ ልጅነት ይበልጣል። የልብህ ኑሮ የኔ ልጅ። ይሄ ማለት ግፍት ነው። ይሄው እናትየውንም ተጠናወታቸው። ምን አይነት በእናት ምንም ጤነኛ አይነት ሰው አይደለም። እንዴት ማለት እንዴ? አንድ ሙስሊም ሴት የክርስቲያን ጓደኛ መሆን የለባትም ባልኩኝ እንደ እብድ መቆጠር አለብኝ አለብኝ? አይ ጓደኛዬ፣ እኔ እንዴት ነህ? ሀገሬን አስጎበኝሻለሁ ብለህ እኮ በዛው ጠፋህብኝ። ትተዋወቃላችሁ? በጭራሽ አላውቃትም። ወላሂ ውሸቱን ነው። አንተ ትናንትና ሱቅ አልተዋወቅንም? ሊያስደነግጥሽ ፈልጎ ነው። አቤል እባላለሁ። አይሻ እባላለሁ። ከደሴ ከመጣሁ 3 ቀኔ ነው። አዲስ አበባን በቅጡ አላውቃትም። ጓደኛሞች ናቸው። አታስጎበኙኝም? አረ ችግር የለውም እናስጎበኝሻለን። በጣም አመሰግናለሁ። አዲስ አበባ እናት መንቀሽቀሽሽን በልክ አድርጊው እንጂ። ምን አጠፋው? ቆይ አንተ ምን ሆነ ነው? ጓደኞቹ ነኝ እንጂ ሌላ ምን አለች ነው? ወይስ አንተ ሌላ ነገር አስበህ? አይ በቃ ተውት። በእኔ ምክንያት እንድትጣሉ አልፈልግም። ትንሽ መነጫነጭ ስለሚወድ እናስጎበኝሻለን። አታስቢ። ጓደኛሞችም እንሆናለን። በጣም አመሰግናለሁ። ማን ነበረ ስምሽ? አይሻ። ይኸውልሽ አይሻ፣ መንቀሽቀሽሽም መለጣጠፍሽም የሴትነትሽም ሆነ የሃይማኖትሽ ወጋ አይመስለኝም። ሰከን በይሽ። ጓደኛ እንሆን ማለት ኃጢአት ነው? ይኸውልሽ እኔ አንቺ ጓደኛ መሆን አልችልም፣ አልፈልግም። ድጋሚ እንዳትከተይኝሽ። አታዩ፣ የራስ ጉዳይ ነው፣ እንዳትከተለኝ። አይነትም አልበዛው የገበታ ሽራት አይነትም አልበዛው